እኔ ድሮ የሚመስለኝ ማለት ነው ላይክ ሀብታም ሰዎች የተለየ ሲክሬት ያውቃሉ ምናምን ሀብታም ለመሆኑ ሰክሰስፉል ለመሆን ብዬ ነበር የማስበው እና በቃ ሀብታም ሰው ሳገኝ ላይክ አው ፔይ ኤኒቲንግ ሚስጥሩን ለማወቅ ብዬ ነበር የማስበው። ግን the reality is these people አንድ ነገር ነው ላይክ ያደረጉት and that is basically consistent ነው የሆኑት in everything they do in every industry business የጀመሩት ላይ they showed up every day whether they like it or not ሲታመሙም ዲፕረስድ ሲሆኑም ሲደሰቱም ቢዚ ሲሆኑም they decided to show up every day የተገኙ ሪዞልት ሳያገኙ ወደ ቤት ሄዳሉ ኤቭሪ ሲንግል ዴይ እና ኦቨር ዘ ይርስ ኮምፓውንድ ያደርጋል 1% 2% 3% እያለ 100% ላይ መድረሱ አይቀርም አይደለም እንዴ? ሰው እንደዛ ኮንሲስተንት ነው እዛ ደረጃ የደረሱት። ግን እኛ የምናስበው የተለየ ነገር ያውቃሉ የተለየ ነገር ሰርተው ነው እድለኛ ናቸው ብለን ነው። like the reality is just show up every day no matter what ሪዞልት ይኖርም አይኖርም stay consistent and show up and I can guarantee you you can't fail. It's impossible to fail literally anything you have የፈለግነው ማሳካት የምንችል ሰዎች ነን። ግን ምንድነው ኮንሲስተንሲን ላክ እናደርጋለን because result አናይም in this like short amount of time እና ያ ሲክሬት ነገር የላቸውም it's just consistency